በተለይ ደግሞ አሁን በሰሞነኛው ጦርነት በኢራንና በአሜሪካ መሃል በሚደረገው ፍልሚያ ውስጥ አንድ ወሳኝ የሆነን ሰርጥ እናገኛለን። የሁርሙዝ ሰርጥ። ይህን ስም በተደጋጋሚ ሰምታችሁታል። መዲቁ ሁርሙዝ፣ ዘ ስትሪት ኦፍ ሁርሙዝ፣ የሁርሙዝ ሰርጥ እየተባለ የዓለም ሚዲያ ስለዚህ ሰርጥ ያወራል። ይህ ሰርጥ ምንድን ነው? ሁርሙዙስ ማን ነው ስንል እንጀምራለን። ይህ ሰርጥ የዓለማችን ነዳጅ 25% በዚህ ሰርጥ ውስጥ ያልፋል። የዚህ ሰርጥ መታወቅ በርካታ ነገሮችን ዓለም ላይ ይቀይራል። ይሄው አገራችን ላይ እንኳን ጥላው መጥቶ የነዳጅ ሰልፉ ለጉድ ነው። ይሄ ጉዳይ ወር ሲቀጥል አገራችን ዓለማችን ምን ይመስላል ሚለው አስጊና አሳሳቢ አድርጎታል። አላህ ለሀገራችን ሰላም አላህ ያምጣ፣ ሰላሙን አላህ ያብዛል። ታዲያ ይህ ሰርጥ ሲነሳ አንድ ደማቅ ስም ይነሳል። ዛሬ ስለ ፖለቲካው አላወራ፣ ሁርሙዝን መነሻ አድርጌ ግን ደማቁ ታሪካችንን መለሳለሁ። ሁርሙዝ ማን ነው? የአካባቢ ፐርሻን ኢምፓየር ይባላል። ኢራንን የያዘው ቦታ የፐርሺያኖች ስርወ መንግስት፣ የፋርሶች ስርወ መንግስት ደማቅ ግዛት ሀያል ነገስታት ነበሩ። ታዲያ ከነሱ ነገስታቶች ውስጥ አንድ ታዋቂ ጀነራል አለ። ማንም አይበግረው፣ ተራራም ቢፈልግ ሰንጥቆ መሄድ የሚችል ታዋቂ ጀግና ጀነራል አለ። ሁርሙዝ ይባላል። ይህ ሰርጥም የሱ መታወሻ ይሆን ዘንድ ቦታው ተሰይሞለታል። ታዲያ በሰይድና አቡበክር ስዲቅ ዘመን ከነቢዩ እልፈት ሰለላሁ ዐለይሂ ወሰለም ከዓመት በኋላ አካባቢ ሰይድና አቡበክር በኻሊድ ብን ወሊድ መሪነት ፐርሻን ኢምፓየርን እንዲከፍቱ ሰራዊቱን አሰማሩ። ኻሊድም ይህን ጦር እየመራ ወደ ፐርሻን ኢምፓየር ሲጠጋ የፋርሶቹ ጦር ፊት ለፊት ተገናኘው። የጦሩ ጀነራል ሁርሙዝ ይባላል። ይሄ ሰርጥ የተሰየመለት። ታዲያ ፊት ለፊት ሲገናኙ ሁሉም ጦራቸውን አሰለፉ። ፍልሚያው ከመጀመሩ በፊት ማንም አይበግረው ሁርሙዝ ወደ ሜዳ ወጣና ኻሊድ የታለ ብሎ ተጣራ። ኻሊድን እንዴት አወቀው? በእርግጥ ኻሊድ 100 ጦርነቶችን አድርጎ ተሸንፎ ማያቅ የአላህ ሰይፍ መሆኑን ዓለም ዝናውን ያውቀዋል። ኻሊድን በመግደል ታሪኩን ሊያሸበርቅ ፈለገና ኻሊድ የታል ወጦ ይፋለመኛል። ከጦሩ መሃል ያ የነቢዩ ደረሳ ኻሊድ ብን ወሊድ ወጦ ተሰየመ። ከዛም ሁርሙዝም አስከተለና ጀግና ወንድ ከሆንክ ውረድና ከፈረስህ እንፋለማለሁ። ይሄ ጀግናም ኻሊድ ወረደ። ሁለቱም ፈረሳቸውን መጥተው ወደ ሰራዊቱ መለሱት። ሜዳው ላይ ሁለቱ ተገናኙ። የሁለት ዓለም ጀግኖች ማን ያሸንፍ ይሆን? ፋርሶቹ እርግጠኛ ናቸው እንደሚገለው ኻሊድ። ሙስሊሞቹ ደግሞ የኻሊድን ማንነት ያውቃሉ። ጦርነቱ ሀብሎ ተጀመረ። ሁለቱ ተፋለሙ። ሰራዊቱ ይመለከታል። አቧራው ጨሰ። ሰይፎች ተላተሙ። ጦሮች ተወረወሩ። ታዲያ ሁርሙዝና የፐርሻን ኢምፓየር የኻሊድን አስደማሚ የጦር ቴክኒክ ተመለከቱ። ሁርሙዝ እንዲህ አይነት ሰው ገጥሞት አያውቅም። እንዲህ አይነት የካራቴ ችሎታ ያለው የጦር አሰነዛዘር፣ የሰይፍ አመካከት ብቃት ያለውን ጀነራል ገጥሞት አያውቅም። እንደተደመመ አቧራው ድንገት ሲገለጥ የኻሊድ ሰይፍ ደም እያፈሰሰ ነበር። ሰሃቦቹ ተክቢር አደረጉ። ያን ትልቅ ጀነራል ኻሊድ ፊት ለፊታቸው ላይ አጋደመው። ኻሊድ ብን ወሊድ ረዲየላሁ ተዓላ ዐንሁ። ሰራዊቱ ራደ። ሁርሙዝ ይገረፋል ብሎ አላመነም፣ ይሞታል ብለው። ያኔም ኻሊድ ስነልቦናቸው እንደተናደ ሲያቅ ሰራዊቱ ሙስሊሙ እንዲያጠቃ አደረገ። ትልቁን ጦርነት በድል ተወጡት። ያ ጦርነት ካዚማ ይባላል። የተላተሙበት ቦታ ካዚማ ስለሚባል አሊያም ዛቱ ሰላሲል የሰንሰለቱ ጦርነት ይባላል። ሰንሰለት የተባለበት ፐርሺያኖቹ ሰራዊቱ እንዳይሸሽ ራሳቸውን በሰንሰለት አስረው ነው የሚዋጉት። አይሸሹም፣ ግንብ ናቸው። ከሞቱ ይሞታሉ፣ ካልሆነም ያሸንፋሉ። በሰንሰለት ራሳቸውን ጠፍረው ነው የሚወጡት። ይህን ሰንሰለት ጥሰው ኻሊድ ብን ወሊድ ከሰራዊቱ ጋር ድል ያደረጉበት ታሪክ ሁርሙዝን ያስታውሰናል። የትኛውም የዓለምን ቦታ ብትገልጡ የነቢዩ ዓለይሂ ሰላቱ ወሰላም
ተማሪዎችን አሻራ ታገኛላችሁ። የነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎች ሰንሰለት ይዞ ይውጣ ሰይፍ ይዞ ይውጣ ጥሰው መሄድ የሚችሉ ጀብደኞች ነበሩ። ከዱንያ ፍቅር በላይ ያለፉ። ኻሊድ የሰለመው ከሁደይቢያ በኋላ ነው። ከፈትሕ መካ አቅራቢያን የሰለመው ግን ከሰለመ በኋላ ከፈረሱ ወርዶ አያውቅም። ወደ ሀገሩም ተመልሶ አያውቅም። እስልምናን ሲያሰፋ ሀገራትን ሲከፍት ፈረሱ ሳይወርድ ኻሊድ አላህን ተገናኘ። ባለፈው በስፋት እዚህ ቦታ ላይ አንስተናል። ወደ ሙዕታ ጦርነት ነቢዩ ዓለይሂ ሰላቱ ወሰላም ሩሞቹን ለመላተም ሲልኩ ጃዕፈር ከተገደለ፣ ዘይድ ከተገደለ፣ አብደላህ ብኑ ረውሓ ከተገደለት ባንዲራውን ተተካኩት ብለው ነበር። ሶስቱም ተገደሉ። ጦሩን ማን ይምረው? ልብ በሉ፣ የሙዕታ ጦርነት ፋርሶቹ ሌላ፣ ይሄኛው ፐርሺያን ኢምፓየር ነው፣ ያንኛው ሮማን ኢምፓየር ነው። ያንኛው ሊላተሙ ነው የሄዱት። 200,000 ጦር፣ ሙስሊሙ 3,000 ጦር ብቻ ነው። ያን ባንዲራ ተቀበሉና ኻሊድ ወይ አንተ እንድትመራው ነው ያዝንልህ አሉት። ያኔ ኻሊድ ባንዲራውን ሲይዘው ነቢዩ ዓለይሂ ሰላቱ ወሰላም መዲና ላይ ሁነው አሁን አሉ ባንዲራው የአላህ ሰይፍ ላይ ወደቃሉ። ነቢዩ ዓለይሂ ሰላቱ ወሰላም ኻሊድ ብን አልወሊድ ተሸንፎ ማያቅ ጀግንነቱ በታሪክ አምድ አሁን ድረስ የጦርነት ስትራቴጂው እየተጠናለት ያለ ጀብደኛ የኔ አንተ አያት ነው። ኻሊድ ብን አልወሊድ 100 ጦርነት አድርጎ ኻሊድ አልተሸነፈም። በአንድ ጦርነት ላይ እጁ ላይ 9 ሰይፍ የተከሰከሰበት ጀግና ማይበግር ነበር ኻሊድ ብን አልወሊድ። እሱም የሚተካው እስካሁን አልተገኘም። የሱን የጦርነት ስትራቴጂ የሚተካው አልተገኘም። ሮሞች እንኳን ቅድም ያልኳችሁን ፐርሺያን ኢምፓየርን ያሸነፉት ሮሞች እነሱን ሊጋጠም አሰላለፋቸውን ላይ ከፍ ካለ ቦታ ላይ ወጣ። ሲያያቸው ሳቅ ኻሊድ። የዓለማችን ትልቁ ጦር ነው ያነ ጦር። እነዚህ ሰዎች የጦርነት ቴክኒክ አያውቁም ማለት። ታላቁን አመራር ታላቁን ኢምፓየር እንዲህ ብሎ መተቸት የሚችል ጦርነት ስትራቴጂ አላህ የሰጠው ሰው ነበር። ሰይፉን እንደያዘ አላህን ተገናኘ። ሰይፉ አልተሰበረም። ኻሊድ ብን አልወሊድ የሞተው አልጋ ላይ ነው። ሸሂድ ሆኖ አልሞተም። 100 ጦርነት ቢመራ። ለዛ ነው ኻሊድ ብን አልወሊድ አልጋው ላይ ሆኖ የሞት አፋፍ ላይ እንደደረሰ ሰውነቱን አየ። ሰውነቱ ብዙ ቦታ ቆስሏል፣ ተጎድቷል። ከዛም አንድ ቃል አለ፣ አልጋዬ ላይ ልሞት ነው አለ። ያን ሁሉ ጦርነት አርጌ ላ ናመት አዕዩኑን ጁበና አለ። የፈሪ አይን እንቅልፍ ትጣል። ሞት ጦርነት የሚገል ቢሆን እኔ አሁን ፍራሽ ላይ አልሞትም አለ። በርግጥም ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት አንድ ሰው የእውነት በአላህ መንገድ ሸሂድ ለመሆን አስቦ ፍራሹ ላይም ቢሞት የሸሂዶች ደረጃ ያደርሰዋል ብለዋል። በርግጥም ኻሊድ ከሸሂዶች አላህ እንደሚመድበው ጥርጥር የለንም። እስልምና ሁርሙስ ቦታው ሲታወስ የዓለማችን የትኛው ማቅጣጫ ብትሄዱ የእስልምናን ደማቅ አሻራ ገልጣችሁ ታነባላችሁ። ከስሜታቸው በላይ ነበሩ። ለዚህ ግን ሁሉን ነገር ከፈሉ። ጠንካራ መሰረት ይዘው ጥለውት ሄዱ። እስልምናን አሁን እንዲደበዝዝ ታረገው ይሆናል እንጂ ልታጠፈው አትችልም። መሰረቱ ጠንካራ ነው። ብዙ ደም ብዙ አጥንት ውስጡ ገብቶበታል። ከስሜታቸው በላይ የኖሩ ለምክንያት ቦታ ያልሰጡ ብዙ ምክንያቶች አላቸው። እንደኛ ኑሮ አለ፣ ልጅ ማሳደጉ አለ፣ እዳው አለ፣ ችግሩ አለ። ለዚህ ምክንያት አልሰጡም። ከስሜታቸው በላይ ሆኑ። ሌላውን የነቢዩ ዓለይሂ ሰላቱ ወሰላም ከኻሊድ ቀጥለን ናውሳ አብዱላህ ብኑ ሐራም። አብዱላህ ብኑ ሐራም አልአንሳሪ ከአንሷር ባላባቶች ውስጥ አንዱ ነው። አቡ ጃቢር ብኑ ዓብድላህ ሲባል ሰምታችኋል። የእሱ አባት ነው። የኡሁድ ጦርነት ሊጀመር ሲል ነቢዩ ዓለይሂ ሰላቱ ወሰላም ነገን ዘምታለን አሉ፣ ቁረይሽ ጋር ሊጋጠሙ። ያኔም በህልሙ አንድን ነገር አየ። አብዱላህ ብኑ ሐራም ጦርነቱ ነገ ይጀመራል፣ የመጀመሪያ ከሚሞቱት መሆኑን ተመለከተ። ሸሂድ እንደሚሆን አወቀ። በጧት ተነሳ፣ ሻወሩን ወሰደ፣ ሽቶውን ተቀባባ አላህን ሊገናኝ። ከዛም ልጁን ጠራው ጃቢርን። አብዱላህ ብኑ ሐራም 6 ሴት ልጆች አንድ ወንድ ልጅ አለው፣ እሱም ጃቢር ይባላል። ጠራው፣ ልጄ ወይ ጃቢር አለው። ወንድ ልጅ ያለኝ አንተ ነህ፣ እህቶች 6ቶችን ታያቸዋለህ፣ እነሱን አደራ ተንከባከባቸው። እኔ ነገ ጧት ጦርነቱ ላይ የመጀመሪያ ከሚሞቱት መሆኑን አላህ አሳይቶኛል አለ።
ታቃለህ ደግሞ እዚህ ምድር ላይ እንዳንተ መወደው የለም ነብዩን አለይሂ ሰላቱ ወሰላም ቢሆን እንጂ ካንተ በላይ መወደው ረሱልን ብቻ ነው። አንተ በጣም መወደው ልጅህን እዳም አለብኝ ክፈልልኛል። ጃቢር ይሄ ወጣት ሴት ልጆቹን የማሳደግ እህቶች እዳ የመክፈል ኃላፊነት አባቱ ጣለበት። ጦርነቱ ተጀመረ። አባቱም እዳ አለብኝ ልጆች አሉብኝ ሳይል ገባ፣ ተጋደለ፣ ተሰዋ። ከዛም ቁረይሾቹ ጆሮውን ቆረጡት፣ አፍንጫውን፣ ያልሰሩት ነገር የለም። ነቢዩም ዓለይሂ ሰላቱ ወሰላም ጦርነቱ እንዳበቃ በጨርቅ ሸፍነውት ተገኘ። ጃቢር መጣ፣ አባቱን አየው፣ ተሰውቷል። ገለጠና ሳመው፣ አለቀሰ። ነቢዩም ሊያጽናኑት ጠጋሉና ያ ጃቢር ጃቢሮ ያሉት ብታለቅስ አልቅስ ግን አሉት እስካነሳችሁ ድረስ አባትህም መላእክት በክንፋቸው አጥለውት ነበር አሉት ነቢዩ ዓለይሂ ሰላቱ ወሰላም። ጃቢር ሌላ ነገር ልንገርህ አሉት ስሜቱን ሊጠግኑ። መላእክት ወደ ሰማይ አውጥተው በሰማይና በመሬት መሃል አባትህን አጠቡት ከወርቅ በሆነ ሳህን አሉት። ጃቢር አሁን ሌላ ጥገና ይፈልጋል። ያ ጃቢር አሉት አገኙትን፣ አንተ ጃቢር ሆይ አባትህን እኮ ፊት ለፊት አላህ አናገረው ቀስቅሷል። እንዴት? እሱ ነው የሚያውቅ። አባትህን እኮ ያላስተርጓሚ በዚች ምድር ላይ ተከስቶ ያውቅ። ለሱ አባት የሰጠውን ሽልማት ፊት ለፊት አላህ አናገረው ያላስተርጓሚ ያለ መልእክተኛ። ከዛም አላህ ጠየቀው፣ አንተ ባሪያዬ ሆይ የምትፈልገውን ነገር ጠይቀኝ ልስጥህ አለው። አላህ ሆይ ያለ ጥያቄ ወደ ምድር መልሰኝና በአንተ መንገድ ዳግም ልሰዋል። አላህ መለሰ፣ ይሄም አንደ ይሆን እኔ ወስኛለሁ፣ ወደ ዱንያ አይመለሱም፣ ሌላ ጠይቀኝ አለው። አላህ ሆይ ውዴታህን እጠይቅሃለሁ አለ። ወድጄሃለሁ አለ። አላህ ሆይ አለው ከኔ በኋላ ለቀሩት ሰሃባዎቹ እኔ ያለሁበትን ሁኔታ ንገርልኛል። አላህ ቁርአን አወረደ። እነዛ በእኛ መንገድ የተሰዉትን ሙተዋል ብለህ እንዳታስብ፣ በላ ሕያው ናቸው። ዐንደ ረቢሂም ይርዘቁን አላህ ዘንድ ሲሳይ የተለገሳቸው ነው የሚል አንቀጽ ወረደ። መላእክት በአክናፋቸው ያጠለሏቸው፣ መላእክት ሰማይ ላይ ወስደው ያጠቧቸው፣ አላህ ፊት ለፊት ያናገራቸው የነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች ታሪካቸው ደማቅ፣ ከስሜት በላይ ከፍ ያሉ፣ ለዲን ለመስራት ያልቦዘኑ፣ ምክንያትን ለራሳቸው ያልሰጡ፣ ልጅ አለብኝ እዳ አለብኝ፣ ኮንቴነሩ እንደተጫነ ነው፣ ፋብሪካው አልተንቀሳቀሰም፣ የቤት ኪራዩ ደርሶብኛል፣ የልጆች የትምህርት ቤት ክፍያ ደርሶብኛል ብለው ለራሳቸው ምክንያትን ያልሰጡ እስልምናን ቅድሚያቸው ያደረጉ ሽልማታቸው አላህን ፊት ለፊት ማናገር ሆነ። በርግጥ ጃቢር አባቱ በመሰዋቱ ይሄን ዜና ሲሰማ ተጽናና።